ሰላም ቤተሰቦች፣ ዛሬ ደግሞ ከዴሪቬቲቭ አንዳንድ ጥያቄዎችን በጋራ እንሰራለን። አንደኛ ጥያቄ f of x radical x square plus 2x plus 1 then f derivative at 2 is equal to ይላል። እሺ ጊቭናችን f of x እኩል ይሆናል ራዲካል ውስጥ x square plus 2x plus 1 የዚህን ዴሪቬቲቭ መፈለግ። ያው የራዲካል ዴሪቬቲቭ ስንፈልግ ሩት ኤክስ ማለት 1 ኦቨር 2 ታይምስ ሩት ኤክስ ያው ኤክስ ዴሪቬቲቭ ሲሆን 1 ነው። ስለዚህ 1 ኦቨር 2 ሩት ኤክስ እንደሆነ እናውቃለን። ስለዚህ የተሰጠነንም በዛው ልክ መስራት ነው። ይሄ ማለት 1 ኦቨር 2 ራዲካል ውስጥ ኤክስ ስኩዌር ፕላስ 2x ፕላስ 1 ከዛን ኢነሩን ደሪቬት ማድረግ ከላይ ወተን ማለት x ስኩዌር ፕላስ 2x ፕላስ 1 ደሪቬት ይሄ ማለት ይሆናል 1 ታይምስ x ስኩዌር ፕላስ 2x ፕላስ 1 ደሪቬት ሲሆን x ስኩዌር 2x ይሆናል 2x ፕላስ እና እዚህ ማለት 2 እንላለን 1 ኮንስታንት ነው 0 ነው ኦቨር 2 ኢንቱ x square plus 2x plus 1 ሶ እቺን ሲምፕሊፋይ ማድረግ እንችላለን። ማለት የጋራ ቱ ብናወጣ ቱ አውጥተን x plus 1 ማለት እንችላለን። ከስር ደግሞ 2 ኢንቱ ራዲካል ውስጥ x square plus 2x plus 1 ሁለት በሁለት ትጠፋለች። ስለዚህ x plus 1 ኦቨር ራዲካል x ስኩዌር plus 2x plus 1 ቀረልን ማለት ነው። አሁን የተጠየቅነው ምንድነው f ዴሪቬቲቭ አጡ። ስለዚህ ይሄስ ያገኘነው f of x f ዴሪቬቲቭ at x ነው። እዚህ ቦታ ላይ 2 ማስገባት ነው ማለት ነው። f ዴሪቬቲቭ አጡ እኩል ይሆናል x ቦታ ላይ 2 ነው የምናስገባው። 2 plus 1 እንበልና ከስር ራዲካል ውስጥ ደግሞ x ስኩዌር 2x ስኩዌር 2 ስኩዌር ፕላስ 2 ኢንቱ 2 ፕላስ 1 ይሄ ማለት ስንት ይሆናል? 3 ነው። ይሄ ራዲካል ውስጥ 2 ስኩዌር 4 2 ታይምስ 2 4 ፕላስ 1 ይሆናል። ይሄ ማለት ደግሞ 3 ኦቨር ራዲካል 9 ነው። ይሄ 3 ኦቨር ሲወጣ ምንድነው? ይሄ 3 ነው። 1 ይሆናል ማለት ነው። ስለዚህ የአንደኛው መልስ ዲ ነው። ሁለተኛ ሌት f of x እቺ g ናት። g ብራኬት ውስጥ አንደር ራዲካል 4x plus 1 if g derivative at 3 equal to 1 over 2 then f derivative at 2 ነው የተጠየቅነው። ይሄኛው ነው f derivative at 2። ስለዚህ f of x ስንት ሰጥቶናል? f of x እኩል ይሆናል g 9 እንዳትመስላችሁ 4x plus 1 g derivative at 3 ደግሞ ስንት ሰጥቶናል? 1 over 2። ስለዚህ f derivative ሲሆን f derivative at x ሲሆን እኩል ይሆናል እና ይሄኛውን derivative ሙሉን derivative ከዛን ኢነሩን derivative እንደማድረግ ነው። g derivative of ሙሉን እንጽፋለን 4x plus 1 ኢነሩን derivative ማድረግ። ይሄ ደግሞ derivative ሲሆን 1 over 2 4x plus 1 ካልን በኋላ እንደገና ይሄ ውስጡ ይቀራናል። ራዲካል ውስጥ ያለው ደግሞ 4x plus 1 ሶል ዴሪቬቲቭ። ስለዚህ g ዴሪቬቲቭ 4x plus 1 ይሄ ዴሪቬቲቭ ሲሆን 4 ነው። 4x plus 1 4x ዴሪቬቲቭ ሲሆን 4 ነው። እቺ 0 ስለሆነች ማለት 4 over 2 ራዲካል
ውስጥ 4x ፕላስ 1 እሺ ጂ ዴሪቬቲቭ 4x ፕላስ 1 እቺ 2 በዚህ 2 ተቃለለ በዚህ 4 2 ይቀረናል ማለት ነው። እዚህ 2 ኢንቱ 2 ኦቨር 4x ፕላስ 1 እሺ እኔ አሳምረን ብንጽፈው እቺ ወደፊት ብናመጣት 2 ራዲካል 4x ፕላስ 1ን ወደፊት አመጣናል። አዛን ጂ ዴሪቬቲቭ 4x ፕላስ 1 እንዲመጻፍ እንችላለን። ስለዚህ አሁን ኤፍ ዴሪቬቲቭ አቶ ነው የተጠየቅነው። ኤፍ ዴሪቬቲቭ አቶ ነው ጥያቄያችን ላይ ኤፍ ዴሪቬቲቭ አቶ። ስለዚህ ይሄ ሰጠን ኤፍ ዴሪቬቲቭ ኦፍ ኤክስ ነው። ስለዚህ ኤፍ ዴሪቬቲቭ አቶ መስራት ነው ማለት ነው። ቱ ማስገባ ነው ሁሉም ቦታ ኤክስ ቦታ ላይ 4 ኢንቱ 2 ፕላስ 1 ታይምስ ጂ ዴሪቬቲቭ ራዲካል ውስጥ 4 ኢንቱ 2 ፕላስ 1 ይሆንልናል። እሺ እኩል ይሆናል 2 ኦቨር 4 ታይምስ 2 8 8 ፕላስ 1 9 ነው ታይምስ ጂ ዴሪቬቲቭ ኦፍ ይሄም ራዲካል 9 ነው የሚሆንልን። ስለዚህ ይሄ 2 ኦቨር 3 ይሆናል ከስኩዌር ሩት ሲወጣ ታይምስ ጂ ዴሪቬቲቭ ኦፍ 3 እንዲህ ሚል ሰጣን። ስለዚህ አሁን ወደ ኋላ ተመልሰን ጂ ዴሪቬቲቭ 10 ተሰጥቶናል 1 ኦቨር 2። ስለዚህ እሱ መተካት ነው 2 ኦቨር 3 ታይምስ ጂ ዴሪቬቲቭ 10 ደግሞ 1 ኦቨር 2 ነው። ስለዚህ 1 በ2 በ2 ይጣፋል 1 ኦቨር 3 ይሆነልናል ማለት ነው መልሳችን። ስለዚህ ቢ ላይ ያለው ትክክል ነው ማለት ነው የሁለተኛው ጥያቄ። እሺ ሶስተኛውን በተመሳሳይ ተሰጥቶናል። ጊቭናችን ምንድነው ኤፍ ኦፍ ኤክሱ ኤፍ ኦፍ 2x ፕላስ 2 ታይምስ ጂ ኦፍ 1 ማይነስ ኤክስ ስኩዌር ተሰጥቶናል። ከዚህ ውስጥ ደግሞ ኤፍ ኦፍ 2 ስንት ተሰጥቶናል? ኤፍ ኦፍ 2 ስሞል አድርገን እንዳይመሳሰልብን ኤፍ ኦፍ 2 ኔጌቲቭ 3 ተሰጥቶናል። ኤፍ ዴሪቬቲቭ አት 2 ደግሞ 4 ተሰጥቶናል። ጂ አት 1 ኔጌቲቭ 5 ጂ ዴሪቬቲቭ አት 1 ደግሞ 1 ተሰጥቶናል። አሁን ይሄ የተሰጠን ምንድነው የሁለት ብዜት ነው ማለት ነው። ኤፍ ኦፍ 2x ፕላስ 2 እና ጂ ኦፍ 1 ማይነስ ኤክስ ስኩዌር ነው። ስለዚህ በፕሮዳክት ሩል ነው የምንጠቀመው። ለምሳሌ ኤፍ ኦፍ ኤክስ ታይምስ ጂ ኦፍ ኤክስ ይሄን ዴሪቬት አድርጉ ብትባሉ ይሄ ማለት ይሄ ዴሪቬት ሲሆን ምንድነው የምንጠቀመው? ፕሮዳክት ሩል ነው የምንጠቀመው። ይሄ ማለት ኤፍ ዴሪቬቲቭ ኦፍ ኤክስ እቺ የመጀመሪያው ዴሪቬት አድርገን የሁለተኛው ደግሞ ዴሪቬት ሳናደርግ ታይምስ ጂ ኦፍ ኤክስ ፕላስ ተራ በተራ ማለት እንደገና ይሄኛውን ዴሪቬት ሳናደርገው ኤፍ ኦፍ ኤክስን ዴሪቬት ሳይሆን ታይምስ የሁለተኛው ዴሪቬቲቭ ኦፍ ኤክስ በዚህ ነው የምንሰራው። ይሄ ማለት ያው እቺ ውስጠኛው ኤክስ ስለሆነች ነው እንጂ ሌላ ቁጥር ቢሆን ዴሪቬት ሲሆን ይሄኛውን ኢነሩን እንደገና ዴሪቬት ማድረግ ነበረብን። ግን እቺ ኤክስ ዴሪቬት ስትሆን 1 ስለሆነች ነው እንደሚቀመጠው። ስለዚህ በዚህ ፎርም ነው የምንሰራው ማለት ነው። ስለዚህ ካፒታል ኤፍ ዴሪቬቲቭ ኤክስ ማለት እቺኛውን ዴሪቬት አድርገን እቺን ሳናደርግ ይሄ ማለት ኤፍ ዴሪቬቲቭ ኦፍ 2x ፕላስ 2 ታይምስ አሁን ይሄን ዴሪቬት አድርገናል ኢነሩን ማድረግ አለብን አይደል? ይሄን ካደረግን በኋላ ኢነሩ ደግሞ 2x ፕላስ 2 ዴሪቬት ሲሆን 2 ነው ታይምስ ጂ ዴሪቬት ሳናደርግ 1 ማይነስ ኤክስ ስኩዌር ፕላስ እንልና አሁን ደግሞ ኤፍ ኦፍ ኤክስን ኤፍ ኦፍ 2x ፕላስ 2 ዴሪቬት ሳናደርግ ሲባዛ ይሄኛውን
ጂ ደሪቬት አድርገን ማለት ነው። ጂ ደሪቬት 1 ማይነስ ኤክስ ስኩዌር ኢነሩ ደሪቬት ሲሆን ኔጌቲቭ 2 ኤክስ ይሆናል ማለት ነው። አሁን ይሄን አስተካክለን መጻፍ ነው። እቺ ፊት ለፊት ማምጣት እንችላለን። 2 ኤፍ ደሪቬቲቭ ኦፍ 2x + 2 ታይምስ ጂ ኦፍ 1 ማይነስ ኤክስ ስኩዌር እሺ ፕላስ ይሄ ያለ እቺኛውን ወደ ፊት ለፊት ማምጣት እንችላለን። ከሁሉም ፕላስ ማይነስ አንድ ላይ ሲባዛ ማይነስ ይሆናል። 2x እና ኤፍ ኦፍ 2x + 2 ይሆንልናል ማለት ነው። ከዛን አሁን የተጠየቅነው ምንድነው? ኤፍ ደሪቬቲቭ አት 0 ነው። ስለዚህ ኤፍ ደሪቬቲቭ አት 0 መተካት ነው ማለት ነው። 2 ኤፍ ደሪቬቲቭ ኦፍ 2x + 2 0 እዚህ ስንተካ 2 ነው የሚሆንልን፣ ምክንያቱም ይጠፋል። እሺ ጂ ኦፍ 1 ማይነስ 0 ስኩዌር 1 ነው ማይነስ ያውን እዚህ ጋር 0 ሲገባ ይሄ ተባዝቶ ስላለ ሙሉ ይጠፋል ማለት ነው። ይሄ 0 ነው ማለት ነው። ስለዚህ ኤፍ ደሪቬቲቭ አት 0 እኩል ይሆናል 2 ታይምስ ኤፍ ደሪቬቲቭ አት 2 ደግሞ ተሰጥቶናል። ኤፍ ደሪቬቲቭ አት 2 4 ነው። ስለዚህ 2 ታይምስ 4 ታይምስ ጂ ኦፍ 1 ደግሞ ተሰጥቶናል። ጂ ኦፍ 1 ስንት ነው? -5። ስለዚህ እና አብስተን ማስቀመጥ 2 ታይምስ 4 8 ነው ታይምስ -5 -40 ይሆናል ማለት ነው። መልሳችን -40 ይሆናል። ዲ ነው እና ይሄን ይመስላል። ያው ፈተናችሁ እስኪደርስ እንዲህ ቀለል ያሉ ጥያቄዎችን በጋራ እየሰራን እንቀጥላለን። ሰብስክራይብ ያላደረጋችሁም ቤታችንን ሰብስክራይብ አድርጉልን፣ ሼር በማድረግ ተባበሩኝ። ቴንኪው